ዛሬ እንደተወለዱ ሕፃናት ሁኑ ይለናል ቅዱስ ጴጥሮስ። አሁን ዓለማችን እያመሰው ያለ እሱ አይደል? ቤተ መንግስት ብትሄዱ፣ ቤተ ክህነት ብትሄዱ፣ ሰፈር ብትሄዱ፣ ከቤተሰብ ብትገቡ ውሸት ነው የሚያምሰው። አንድ እውነት ተናጋሪ የለም። ንስሐ ማለት መወሰን ማለት ነው። እንወስን ሁላችንንም። ኃጢአት ይጎዳናል። ኃጢአት ከእግዚአብሔር ይለያል። የዘላለም ሕይወትንም ያሳጣል። በዚህ ዓለም ብቻ አይደለም የሚገለን ኃጢአት፣ ክፋቱ በወዲህ ዓለም መግደሉ ነው። ከእግዚአብሔር ጋር ያጣላል። ከእግዚአብሔር ጋር ጠበኛ ያደርጋል። እግዚአብሔር የትም ቦታ ያይናል፣ የትም ቦታ ይመለከተናል። እኛ ውስጣችንም ውጫችንም እንደታጠበ ልብስ የተሰጣ ነው ለፈጣሪ። እኔ ባልኖር ይህ ስር ትምህርት ፈርሶ ነበረ፣ እኔ በሆንሁ ነው ይዤው፣ እኔ ትከሻ ላይ እኮ ያለ የሚል ብዙ ሰው የለም እዚህ። እና ጓደኞቹን ሚያማ እሙ ተብለን ታዘናል እንዴ? አላለም። ጉድለት ብታየው የብቻውን ይዘህ ምከረው ነው ያለ መጽሐፍ ቅዱስ አይደል እንዴ? ጓደኛህ ጥፋት እንኳን ብታይበት አንተና እሱ ሁናችሁ የብቻ ተመካከሩ ነው ያለን መጽሐፍ ቅዱስ። ክብር ምስጋና ይግባው ፈጣሪያችን። እመው አላለም፣ ጠርጥረውም አላለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀበተ ስቦ በረድኤት አቅርቦ በቸርነቱ በዚህ የበረከት ስፍራ በዚህ የበረከት ቦታ ያገናኘን የሰበሰባችሁ ወንድሞች፣ እህቶች፣ ሕፃናት ሁላችሁ በእግዚአብሔር ስም እንደምን ዋላችሁ? እንዴት ሰነበታችሁ? እንደምን ቆያችሁልን? ቸርነቱ የማያልቅበት ጸጋው የማይጎልበት ኃጢአታችንን በደላችንን ያልቆጠረ ፈጣሪያችን ክብር ምስጋና ይድረሰው። ስንኳን ለመዋዕለ ጾሙ ከቁጥር ሳያጎል ከፈተና ሰውሮ እኔንም እናንተንም ሁላችንንም በሰላም አደረሰን አደረሳችሁ። እንግዲህ እናንተ በጸሎት ነው የቆያችሁ። ትልቁን ስራ እናንተ ናችሁ የሰራችሁት። እናንተ ምህላውን ስታደርሱ ከእግዚአብሔር ጋር በጸሎት ስትነጋገሩ ብዙ ነገሮችን ስታደርጉ ቆይታችኋል። ይሄ ነው መንፈሳዊነት። ይሄ ይመስለኛል እግዚአብሔርን በጸሎት መጠየቅ ነው። የክርስቲያን አንድ የመንፈሳዊነቱ እግዚአብሔርን በጸሎት መጠየቅ ነው። በምን እናገኘዋለን? በጸሎት ካልጠየቅ ነው በምን እናገኘው? የልቡናችንን ቁልፍ የሚከፈተው የእግዚአብሔር መንገድ የሚስተካከለው ስንጸልይ ነው። ግን ያ ደግሞ ጸሎት ንጹሕ ልቡና ይጠይቃል። ንጹሕ ልቡና ከሌለ ምህላውንም ብናደርሰው መሐረነ ብል በእንተ ማርያም ክርስቶስ መሐረነ ብንል በእንተ ማርያም ብንል በንጹሕ ልቡና ካልሆነ በስተቀር አይሰምርም። መስዋዕት እኮ ነው ጸሎት አይደል? አይሰምርም። የእግዚአብሔር መስዋዕት ነው ጸሎት። እና ጸሎታችሁን ልትጸልዩ ስትፈልጉ በእውነቱ ንጹሕ ልቡና ያስፈልገናል። ለሁላችን ነው፣ እናንተን ብቻ አይደለም፣ ሁላችንንም ያስፈልገናል። በእውነቱ ሌሊት ስታዳምጡት የሚገርም ነው። በከተማው ያለው የጸሎት አይነት ሲለመን ሲጸለይ ሲዘመር ነው። ቤተ ክርስቲያን በእውነቱ እንዲያው ሰማያዊት ናት የምትመስል፣ ምድር ላይ ያለን አይመስልም። ግን እንዴት ነው ስንል ደግሞ የጎደለን ነገር ግን አለ። እንደዛ ይጮሃል ይለፋል እንጂ የጎደለ ያልተስተካከለ ነገር አለ እኛ ጋር ያልተስተካከለ። አንድ ሰው ነበር እኮ እግዚአብሔር እንዲሰማ የሚያደርግ አንድ ኤልያስ ነበር የተደመጠው። እና ይሄ የጎደለብን ነገር እንዲስተካከልልን እግዚአብሔር ይርዳን፣ እግዚአብሔር ይርዳን። እንግዲህ ለወራዙ ጽሙና ነው ያላችሁ። ማስተዋልን የሚሰጠን ጾም ለወጣቱ እንዴት እንደሚጠቅም እንዴት ነገራችሁ እየነገረን ነበር በዝማሬው። አያችሁት? ሰው ጾምን ሲጾም ራሱን የሚጠብቅበት ስሜቱን የሚገራበት ወደ ራሱ የሚመለከትበት ነው። ጾም ማለት ወደ ራሳችን የምናይበት ጊዜ ነው። ዓለሙ ሲያጣድፈን ሲያባክነን በሆነውም ባልሆነውም በሚጠቅመውም በማይጠቅመውም ሲያስሮጠን ሲያጣድፈን ቆይቶ ጾም ሲመጣ ብዙ ነገሮቻችን ይቀንሳሉ። ብዙ ነገሮች የዛን ጊዜ ራሳችን እንፈትሻለን። የቆየንበትን ያደርንበትን የዋልንበትን የተናገርነውን የሰራነውን ሁሉ እናያለን። እና ጾም ራሳችን የምናይበት ነውና በእውነት ስሜታችንን ገርተን ራሳችንን ገዝተን ቆይታችንን ሁሉ አስተካክለን ከእግዚአብሔር የምንታረቅበት ጾም ያድርግልን። እንግዲህ ወኩኑ ከመ እለ ይእዜ ተወልዱ ሕፃናት ወኩኑ ከመ እለ ይእዜ ተወልዱ ሕፃናት ዛሬ እንደተወለዱ ሕፃናት ሁኑ።
አንደኛ ጴጥሮስ ምዕራፍ 2 ከቁጥር 2 ላይ የምናገኘው ቃል ነው። ወኩኑ ከመ ለኢዜ ተወልዱ ሕፃናት፣ ዛሬ እንደተወለዱ ሕፃናት ሁኑ ይለናል ቅዱስ ጴጥሮስ። ይቻላል መሆን ይቻላል። ዛሬ እንደተወለዱ ሕፃናት በጣም የሚገርም ነው። እንግዲህ ሕፃናት ያው በእናታቸው ማህፀን ቆይታ ካደረጉ በኋላ ይወለዱና ወዲያው እንደተወለዱ ያለቅሳሉ። ከዛ ምግብ ይሻሉ፣ ይፈልጋሉ። የሚፈልጉት የእናታቸው ጡት ነው። ከእናታቸው ጡት የሚገኘውን ወተት ነው እና ቅዱስ ጴጥሮስ እዚህ ላይ ምሳሌ አድርጎ ወኩኑ ከመ ለኢዜ ተወልዱ ሕፃናት፣ ዛሬ እንደተወለዱ ሕፃናት ሁኑ። ወአፍቅሩ ሀሌበ ነባቤ ዛልቦቱ ትውስሕት፣ ቅልቅል የሌለውን ተናጋሪ ወተት ምረጡ ውደዱ። ከመቦቱ ትድሃኑ ለልሂቅ፣ ለማደግ የሚጠቅማችሁ ለመዳን እድገታችሁ የሚጠቅማችሁ ስለሆነ ተናጋሪ ወተትን ውደዱ ይላል። በሕፃናት መስሎ ሕፃናት የሚመገቡት ወተት ስለሆነ መቼም ልጅ ተወልዶ እንጀራ አይበላም፣ እንደው አጥንትም አይቆረጥምም። ያለ አማራጩ አንድ ነገር ነው፣ ያም ወተት ነው አይደል? ለክርስቲያን የሚያስፈልገው ምንድን ነው? የሚያስፈልገው ምንድን ነው? ለእኔና ለእናንተ የሚያስፈልገን እዚህ ለተሰበሰብነዎች ላመንነዎች ክርስቲያኖች ለተጠመቅነዎች ለእኛ ምን ያስፈልገናል ብላችሁ ታስባላችሁ? ለሕፃናት ምንድን ነው የሚያስፈልገው? ወተት። ለምን ነው የሚያስፈልጋቸው ወተት? ለእድገታቸው ነው አይደለ? አዎ፣ ያንን ካልጠቡ ካላገኙ አያድጉም። እድገታቸውን ያፋጥንላቸዋል፣ ጤንነታቸውን ይጠብቅላቸዋል። ሌላ ምግብ አይመገቡም። በዛን ጊዜ ሌላ ነገር ብትሰጣቸው ይጎዳቸዋል ምግቡ። ጠንከር ያለውን የሚበሉበት እድሜያቸው ገና አልደረሰም። ስለዚህ እግዚአብሔር አያችሁ ጨምቆ ለነሱ ግሮሮ ለነሱ ጨጓራ የሚመች አድርጎ ነው እግዚአብሔር የፈጠረላቸው የሚመገቡትን። እና እኛን ደግሞ እንደነዚህ ሕፃናት እነዚህ ሕፃናት ክፉ ያውቁ፣ በጎ ያውቁ፣ አይዋሹ፣ አያታልሉ፣ አያጨረብሩ። ምን ስራ ይሰራሉ? ንጹሐን ናቸው። በቃ እንደ ዛሬ እንደተወለዱ ሕፃናት ክርስቲያን እንደዛ መሆን ይጠበቅበታል። አያችሁ እንዴት እንደርሳለን እዛ ጋ እንጂ ክርስቲያን እዛ መድረስ አለበት። እና ወተቱን ውደዱት የተባለ ወተቱ የእግዚአብሔር ቃል ነው። አያችሁ ለመንፈሳዊ እድገታችንን የሚበጀን በመንፈሳዊ እድገታችን እንድንጎለብት፣ እንድናድግ፣ እንድንለወጥ፣ እንድንቀየር እንደ አባቶቻችን እንድንሆን። ልጆች አድገው እንደ አባቶቻቸው አይደል የሚሆኑት? ልጆች እኮ ወተት ሲጠጡ እድገታቸው እየተፋጠነ እንደ እናቶቻቸው እንደ አባቶቻቸው ነው የሚያድጉት። እኛ ደግሞስ እንደ ቅዱሳኑ እንደ ነቢያቱ እንደ ሐዋርያቱ እንደ መነኮሳቱ በመንፈሳዊ ጸጋ እንድናድግ እንድንበለጽግ የእግዚአብሔር ቃል በወተት ተመስሎ እኛ እንድንጋተው እኛ እንድንጠጣው ቅዱስ ጴጥሮስ እንደ ዛሬ እንደተወለዱ ሕፃናት ሁኑ፣ ወተትንም ውደዱ፣ ተናጋሪ ወተት ይላል። እዚህ ላይ ምዕራፉ ላይ ስናየው ምዕራፍ 2 ቁጥር 1 ላይ አሰስልጓ እምኔክሙ ለኩላ እከይ፣ ከሁላችሁም ክፋትን አስወግዷት ነው የሚለው። ወደዚህ ለመድረስ ያንን ወተት ለመጠጣት እንደ ሕፃናት ለመሆን ክፋትን ሁሉ አስወግዷት ነው ያለ። ክፋትን አሰስልጓ ለኩላ እከይ፣ ክፋትን ሁሉ ይልና ሲዘረዝራቸው ምን ይላል? ወለ ህብል ይላል። አንዱ ክፋት ውሸት ነው አለ። ህብል ማለት ውሸት፣ ማበል፣ መዋሸት፣ እውነትን መገልበጥ፣ ሐሰትን እውነት ማስመሰል፣ በእውነቱ ቦታ ውሸትን መተካት። አሁን ዓለማችን እያመሰው ያለ እሱ አይደል? ቤተ መንግስት ብትሄዱ፣ ቤተ ክህነት ብትሄዱ፣ ሰፈር ብትሄዱ፣ ከቤተሰብ ብትገቡ ውሸት ነው የሚያምሰው። አንድ እውነት ተናጋሪ የለም። በውሸት ነው የምንኖረው። በውሸት ይነጋል፣ በውሸት ይመሻል። ህይወታችን ደግሞ ኃጢአት አይመስለንም። የሚገርማችሁ እየዋሸነ ኃጢአት አይመስለንም። ቅዱስ ጴጥሮስ ግን አሰስልጓ ነው ያለ። ኩላ እከይ፣ ከክፉ አንዱ ውሸት ነው ያለ። እውነት ነው። እውነትን ገልብጦ ውሸት ማድረግ ከዚህ የከፋ ነገር አለ? በእውነት ሰውን በውሸት ማታለል፣ በውሸት ማጭበርበር፣ ማስመሰል፣ ያልሆነውን ሆነ ማለት ከዚህ የከፋ ነገር አለ? የሚያመጣውን መዘዝ እስኪ ተመልከቱት። በእውነት ላይ የሚደረግ ዘመቻ፣ እውነት እየተበደለች፣ እውነት እየተገፋች፣ ቦታዋን እየለቀቀች፣ አያችሁ ከሰው ልቡና እየወጣች፣ እውነት ተናጋሪ ጠፍቶ እና ለዛ ደግሞ ንስሐ የሚገባ የለም። ዋሽቻለሁ ብሎ ንስሐ የሚገባ የለም። አሰስልጓ ለኩላ እከይ፣ ክፋትን አርቋት። ያችም ክፋት ማናት? አንዷ ውሸት ናት አለ። ውሸት
በእግዚአብሔር ቃል ውስጥ ውሸት የለም። እግዚአብሔር አይዋሽም አይደል እንዴ? ይህ እግዚአብሔር ቃል እውነት ነው። እውነትም ስለሆነ ነው እንድንሰማው፣ እንድናዳምጠው፣ እንድንማርበት፣ እንድንቀየርበት የተሰጠን። የእግዚአብሔርን ቃል ለእውቀት አይደለም የምንማረው ነው እንዴ? ጥቅስ ለመጥቀስ ሰባኪ ለመሆን ዘማሪ ለመሆን ነው እንዴ የእግዚአብሔርን ቃል የምንማረው? ለምን ይመስላችኋል የምንማረው? ለመቀደስ፣ ለመወደስ፣ ለመስበክ፣ ለማስተማር ነው? በህይወት ለመኖር ነው። የእግዚአብሔር ቃል ህይወቱን እንድንኖረው ነው። የሚዋሸው እንዳይዋሽ ነው አይደል እንዴ? የሚጠራጠረው እንዲያምን ነው። የሚሰክረው እንዳይሰክር ነው። በህይወት መኖር ነው። የእግዚአብሔርን ቃል እንደ ሂሳብ ቀመር ቆጥረን ብር የምናገኝበት አይደለም። የእግዚአብሔርን ቃል የምንኖረው ህይወት ነው። ስለዚህ ነው ወተት ህይወት ነው አይደለም? ወተት ምንድን ነው? ህይወት ነው። የእግዚአብሔር ቃልስ በወተት የተመሰለ ህይወት ነው። ይሄ ነው የሚያስፈልገን ለሁላችንንም። ጸሎት የምንጸልየው ህይወታችን ስለሆነ ነው። ጾሙን የምንጾመው ህይወታችንን ስለሆነ ነው። ከእግዚአብሔር ጋር የምንገናኝበት መንገድ ይህ ስለሆነ ነው። የሥጋ ፍላጎታችንን የምንገታበት፣ ከእግዚአብሔር ጋር የምንገናኝበት፣ መንፈሳዊውን ነገር አጥርተን የምናይበት ነው እና ክፋትን አስወግዷት አሰስልዋ እምኔክሙ ለኩላ እከይ ወለህብል ወለናፍቆ ይላል። ውሸትን አስወግዷት ካለ ቀጥሎ ደግሞ ጥርጥርን አስወግዷት። መጠራጠር፣ ቤተ ክርስቲያንን መጠራጠር፣ እምነቱን መጠራጠር፣ እግዚአብሔርን መጠራጠር፣ ቅዱሳንን መጠራጠር፣ ጓደኛን መጠራጠር፣ ባል ሚስቱን መጠርጠር፣ ሚስት ባሏን መጠርጠር፣ ጓደኛ ጓደኛው ወለናፍቆ። ጥርጥር ካለ ሰው እንዴት አብሮ ይኖራል? እንዴት እንወጣለን እንገባለን? ማንተማመን ከሆነ በውስጣችን እምነት ከሌለ ለክርስቲያን ምን ያስፈልገዋል ብላችሁ? የመጀመሪያው እምነት ያስፈልገዋል። እምነት መሰረት ነው። በቃ በእምነት ላይ ካልቆምነ ጓደኝነት፣ ትዳር፣ ሀገር፣ ቤተ ክርስቲያን የሚል ነገር የለም። እምነት መጀመሪያ፣ የልቡናችንን ሚዛን መስተካከል፣ የእምነት ብቃት ለሁላችን ሊኖረን ያስፈልጋል። ይሄን እንለማመደው ባካችሁ። የእምነት ብቃት ሊኖረን ያስፈልጋል። በጓደኝነት እውነተኛ ታማኝ መሆን፣ ለጓደኛ አለማጭበርበር፣ ጓደኛን አለማታለል። ጓደኛ አይደል እንዴ? ለምን እሸውደዋል? መሸወድ ይባላል። ሸውዶኝ። የሚገርም እኮ ቋንቋው ራሱ ሲያስጠላ። መሸወድ ምን ማለት ነው? መሸወድ ማለት አይ ጥርጥርን ነው ያለ። በእምነትም ጥርጥር ተጠራጣሪዎች ናቸው። እንዲህ ሲገለባብጡት እነ አርዮስ፣ እነ ንስጥሮስ፣ እነ መቅዶኒዎስ፣ እነ ሰባሌዎስ ምን ናቸው? ምን ስለሆኑ ነው? ተጠራጣሪ ስለነበሩ ነው። ወልድ ፍጡር እያሉ አንድ ገጽ እያሉ የሚነሱት እነዚያ መናፍቆች ምን ነበሩ? መናፍቅ ማለት ምን ማለት ነው? ምን ማለት ነው? ተጠራጣሪ፣ አቋም የሌለው የሚዋዥቅ፣ አንድ ሐሳብ ሲያገኝ ከዚያ ጋር፣ አንድ ሐሳብ ሲያገኝ ከዚያ ጋር፣ የሁሉም እምነት የሌለው አቋም የሌለው ማለት ነው። ወለናፍቆ ክፉ ነው። ጥርጥር ነው የሚለን ክፋት ነው። ከክፋቱ አንዱ ጥርጥር ነው። እሱንም ምን አሉት? አስወግዱት፣ አስወግዱት። ይሄ ጾም የሚባለው ይሄንን ስናስወግድ ነው። ጥርጥርን ስናስወግድ፣ ውሸትን ስናስወግድ። ከዛ ወለ ተሐምዮ ይላል ደግሞ ቀጥሎ። ተሐምዮ ማለት መተማማት ማለት ነው። አትተማሙም እናንተ? እዚህ ሰንበት ትምህርት ቤት አላችሁ። በእውነቱ እንደው ልብ ለልብ በእውነት አትተማሙም? በአገልግሎታችሁ እንደው ባለ በስራ ድርሻችሁ እኔስ ሰራው ነበር ገሌት ናት ያልሰራችሁ ገሌ ነው እንጂ እንዲህ የሚያደርግ እኔ እኮ ለሰንበት ትምህርት ቤቱ ትልቅ የጀርባ አጥንት ነኝ ብላችሁ አታውቁ? እኔ ባልኖር ይሄ ትምህርት ቤት ፈርሶ ነበረ እኔ በሆንኩ ነው ይዤው እኔ ትከሻ ላይ እኮ ያለ የሚል ብዙ ሰው የለም እዚህ። እና ጓደኞቹን የሚያማ እሙ ተብለን ታዘናል እንዴ? አላለም። ጉድለት ብታየው የብቻውን ይዘህ ምከረው ነው ያለ መጽሐፍ ቅዱስ አይደል እንዴ? ጓደኛህ ጥፋት እንኳን ብታይበት አንተና እሱ ሁናችሁ የብቻ ተመካከሩ ነው ያለን መጽሐፍ ቅዱስ። ክብር ምስጋና ይግባው ፈጣሪያችን። እመው አላለም፣ ጠርጥረውም አላለም። ከገመትከው ካልመሰለ የብቻ ምከረው፣ ከዛ ደግሞ ሁለት ሶስት ሆነ ምከረው፣ ከዛ በኋላ በጉባኤ ነው ያለን። እንደዚያ ነው መተማማት። ይሄ የሰይጣን ስራ ነው ወገኖች፣ ሰይጣናዊ ነው። እና እኒህ ሁሉ ክፋቶች ናቸው። ማማት፣ ከበስተጀርባ ማማት፣ ሰው በሌለበት ማንሳት መጣል፣ ስሙን ማክፋት፣ ክብሩን ዝቅ ማድረግ። ገሊት እኮ እንዲህ ናት፣ እንዲህ ያለ ነገር ሰማሁባት እኮ እያልን ከላይ ከታች ምን ወረውር። በእውነት አንደበታችንን እንሰብስበው። እዚህ እንመጣ የለም ወንጀል እንማር የለም። ወንድም ለማማት እኮ አይደለም የምንመጣው እዚህ ለመጠራጠርም አይደለም። እውነተኛ የእምነት ሰዎች ለመሆን፣ ለመከባበር፣ ለመጓደድ፣ ኃጢአትን ለመጸየፍ፣ ኃጢአትን ለመናቅ፣ ህብረታችንን ለማጠንከር፣ የትህትና ሰዎች፣ የትዕግስት ሰዎች፣ የማስተዋል ሰዎች፣ የእውነት ሰዎች እገሌ አይጠረጠርም እገሊት አትጠረጠርም የሚባል አቋም ያለው የማይዋዥቅ
ምንም ቢመጣ እንደዛ ልንሆን ነው የመጣ ነው። ሁልጊዜ እኛ ልንለወጥ የእምነት ሰዎች፣ የፍቅር ሰዎች ልንሆን። ፍቅር ምን እንደሆነ ታውቃላችሁ? የልቡን አንድነት ማለት እኮ ነው። ማፍቀር ማለት ልብን አንድ ማድረግ ማለት ነው። አይደለም? ነው አይደለም? በቃ እሱ ነው ፍቅር የሚባለው። ልቡናችን አንድ ከሆነ በእውነት እንፋቀራለን ማለት ነው። አፋችንን ከሆነ ፍቅር የለም፣ ውሸት ነው። ስለዚህ ምን ይላል? ውሸትን አስወግዷት። ብዙ ችግሮች በውሸት ነው። ዳኛ ላይ ስትሄድ የሐሰት መሳክርቶች አሉ። ፍትህ በአግባቡ አይሰጥም፣ በውሸት ነው የሚሰጠው። በየፖለቲካው የሚነገረው ውሸት ነው፣ እውነት የለም። አንተ እያየኸው ፍጥጥ ብሎ ፊት የምታየውን ነገር እየዋሹ ይነግሩሃል አይደል እንዴ? መንገዱን ታየዋለህ፣ ገበያውን ታየዋለህ፣ ምኑን ነገር ታያለህ አይደል? እየሄድህ መቼም ለዚህ ነጋሪ አያስፈልግህም፣ ግን እንዲህ ነው ተብለህ ደግሞ ይነገርሃል። ከዚህ በላይ ውሸት እንዲህ አገጦ ፊት ለፊት ሲመጣ፣ ይህንን ግን ተጸየፉት። ክርስቲያን ሆኖ በእውነት መዋሸት። እግዚአብሔር ቃል ውሸት የለበትም፣ እግዚአብሔርም አይዋሽም። ስለዚህ አትዋሹ አለን ይላል። አትዋሹ ያለን ምን ስለሆነ ነው? እግዚአብሔር ምን ስለሆነ? የማይዋሽ አምላክ ስለሆነ፣ እውነተኛ አምላክ ስለሆነ፣ ቃሉም እውነት ስለሆነ እኛንም አትዋሹ አለን። ይትኩን ስማ በሐሰት አትመስክር፣ በሐሰት መስክረህ ፍትህ አታሳጣ ሰውን። አንድ ሰው ተበድሎ ሄዶ አቤቱታ ሲል የሐሰት ምስክር ተገዝቶ ፍትህ ያጣል። ያ ድሃ ዳኛውም በውሸት ይፈርዳል፣ ያም ድሃ ፍትህ ያጣል። አያችሁ የሚደርሰው በደል። ይሄ ክፉ አይደለም? ክፋት አይደለም? ይሄ በሐሰት መመስከር ክፋት ነው አይደለም? ለዚህ ነው ክፋትን አርቋት፣ ውሸት ክፋት ነው ብለን እናስብ። እንዲያው ሰው ላይሰርቅ ይችላል፣ ሰው ነፍስ ላይገልም ይችላል፣ ሰው ላያመነዝርም ይችላል። ግን ማይዋሽ ሰው አለ? እስቲ ያስቡት። ግን ክፉ ነው ያለ፣ ክፋት ነው ያለ። አያችሁ እኔ አላመነዘርሁም፣ አልሰረቅሁም፣ ወይ ሌላ ጣዖት አላመለኩም ሊሆን ይችላል። አዎ ብዙ ትልልቅ ነገሮች ያልሰራናቸው፣ ወደ ባዕድ አምልኮት ያልሄድነ፣ ነፍስ ያላገደልነ፣ ያላመነዘርነ ልንሆን እንችላለን። ንጽሕናችን ጠብቀን ልንኖር እንችላለን። ከውሸት ግን አናመልጥም። ከዚህ ማረን አምላካችን። ከውሸት አናመልጥም፣ እንዋሻለን። ብዙዎቻችን እንዋሻለን። እኔም እዋሻለሁ፣ ሁላችን እናንተም ተዋሻላችሁ። ልክ ነኝ አይደለሁም? ግን ኃጢአት ነው። ውሸት ኃጢአት ነው። ጥርጥር ኃጢአት ነው እና መተማማት ኃጢአት ነው። ሐሜትንም ከእናንተ አስወግዱት ነው ያለን። ሐሜት በሌለበት ማማት፣ ሳይኖር ማማት፣ ሲመጣ እንዴት ሰነበት ማለት። በሰላም መጣ ጠፋህ እኮ እንለዋለን። ስናነሳ ስንጥለው ሰንብተን እኮ ነው። ስሙን ስናከፋው፣ ስናጎድፈው፣ ስናረክሰው ሰንብተን ስናገኝ አቤት ውድቅ ብለን ልንስመው ጫማው ድረስ እንደርሳለን። አሁን ይሄ ይገባል? የይሁዳ አይሆንም? የይሁዳ ነገር አይሆንም? ይሄ ነገር እንደዛ ነው። አያችሁ ሐሜትን አስወግዷት። ወለተቃነወ ከዛ ቀጠለና ምን አለ? ቅናትንም አስወግዱት። እገሌ ስራ አገኘ፣ እገሌ ተለወጠ፣ እገሌ ተሻሻለ፣ በሱ መቅናት፣ በወንድማችን መቅናት፣ በእህታችን መቅናት፣ በጎረቤታችንን መቅናት፣ መቀናናት፣ ይሄ ሁሉ ከእናንተ ይወገድና ወኩኑ ከመ እለ ይእዜ ተወልዱ ሕፃናት። ይህንን አስወግዳችሁ ዛሬ እንደተወለዱ ሕፃናት ሁኑ። መዋሸቱን ትታችሁ፣ መጠራጠሩን ትታችሁ፣ ማማቱን ትታችሁ፣ መቀናናቱን ትታችሁ፣ ክፋቱን ሁሉ አስወግዳችሁ ምን ሆኑ? እግዚአብሔር መልሶ ዕለት እንደተወለዱ ሕፃናት ያደርገናል ማለት ነው። እንቀደሳለን፣ እንባረካለን፣ መንፈሳውያን እንሆናለን፣ የዚያን ያህል እንሆናለን ማለት ነው። ዛሬ እንደተወለደ ሕፃን ያደርገናል የእግዚአብሔር ቃል። ለዚህ ነው የሚያስፈልገን። አያችሁ ንስሐም የሚያስፈልገው ለዚያ ነው። እኛን ሊለውጥ ነው ንስሐውን። እግረ መንገዴን ስለ ንስሐ ነግራችኋለሁ። እንግዲህ በክፋት ውስጥ ያለ ህይወት ነው ከክፋቱ እንዲወጣ ነው አይደለ ንስሐ የሚገባው። ከክፋት የዋሸ የተጠራጠረ ያማ የቀና የሰከረ የሰረቀ ነው አይደለ ንስሐ የሚገባ። ሕገ እግዚአብሔርን የጣሰ ትእዛዝ እግዚአብሔርን ያፈረሰ እሱ ነው ንስሐ የሚገባው። ንስሐ በዚህ ጾም ሰዓት ያስፈልጋል ማለት ነው። ምክንያቱም እኛ ሁላችንን በደለኞች ነን። በንግግራችን እንበድላለን፣ በሐሳባችን እንበድላለን፣ በተግባራችን እንበድላለን። ሐሳባችን ራሱ ነጽቶ አያውቅም። የምናስበው ሁሉ ክፉ ነው። ለሰው የማይጠቅመውን ነው። እንኳን ለሰው ለራሳችን የማይጠቅመውን ነው የምናስበው። ግን እግዚአብሔር ሐሳባችን ሁሉ ይመለከታል። ልቡናችንን ስውር አይደለም ለፈጣሪ። ስውር ነው እንዴ? ለፈጣሪ ስውር አይደለም፣ ድብቅም አይደለም፣ ማምለጥም አንችልም። ዮሴፍ
ኦሪት ዘፍጥረት 39 ላይ የጲጥፋራ ሚስት አስቸግረው ነበረ። በዛው መጽሐፉን አነቡት እና ስታስቸግረው እሱ ፈቃደኛ አልሆነም። በጲጥፋራ ቤት ውስጥ ሙሉ መብት ተሰጥቶታል። ያ ጲጥፋራ ከሚበላው እህል ከሚጠጣው ውሃ ውጭ እሱ በቤቱ እንዲያዝዝበት ነው ያደረገው። ምክንያቱም ዮሴፍ ከገባ ጀምሮ በቤቱ በረከት ሞልቷል። ላሙ ይወልዳል፣ በጉ ይወልዳል፣ ምርቱ ይገባል፣ ቤቱ ተትረፈረፈ፣ ሞላ። ይሄ ሰው ቤት በረከት ይዞ የመጣ ነው ብሎ አሰበ። ስለዚህ አንተ ዝዝበት፣ አንተ ምራው ቤቴን አለ። አያችሁ፣ አመነው። እንዲህ ያመነውን ሰው ሚስቱ ግን ፈለገችው። አልሆነ ረብ የሌለው ጥቅም የሌለው ነገር ጠየቀችው። በዚህን ጊዜ እሱ ዮሴፍ ፈቃደኛ አልሆነም እና አንድ ቀን ብቻውን አገኘችውና ዛሬ አልለቅህም ምናምን አለችው። ተይ ባለቤትሽ በሁሉም ነገር ሁሉ በዚህ ቤት ሙሉ አዛዡ እኔ ነኝ፣ ሁሉንም ነገር ሰጥቶኛል ካንቺ በቀር አላት። አንቺንም ምሽቱ ስለሆንሽ ነው። አይገርማችሁ? አነጋገሩ ያይደንቃችሁ? ሁሉንም ነገር አዝዝ ምራ ናዝ ብሎ እሱ ስልጣኑን ለቆልኛል። እኔ አዝዛለሁኝ፣ ሰራተኞቹን አሰማራለሁ፣ ምርቱ በዚህ እንዲሰበሰብ እንዲህ እላለሁ፣ ሁሉንም ነገር አደርጋለሁ። ግን አንድ አንቺን ብቻ ነው ያልሰጠኝ። አንቺም ምን ስለሆንሽ ነው? ምሽቱ ስለሆንሽ ነው። እንዴት ታላቅ ክፉ ነገር እሰራለሁ። ታላቅ ነው ያለው። ታላቅ ክፉ ነገር እሰራለሁኝ፣ በእግዚአብሔር ፊትስ እንዴት ኃጢአት አደርጋለሁ። አይገርማችሁ? ለካ ኃጢአት የምንሰራው በእግዚአብሔር ፊት ነው። በማን ፊት ነው ኃጢአት እየሰራ ነው ያለነ? ስናመነዝር፣ ስንሰክር፣ ስንዋሽ፣ ስናታለል፣ ስናጎድል፣ ጉቦ ስንቀበል በማን ፊት ነው እየሰራ ነው ያለን? እንዴት በእግዚአብሔር ፊት ኃጢአት እሰራለሁ ነው ያለ። ስለዚህ ኃጢአት እንደዚህ ነው፣ በእግዚአብሔር ፊት ነው የምንሰራው። ማንም ተደብቀ እየሰራሁ ነው እንዳትል፣ ማንሽም እንዳትይ። በእግዚአብሔር ፊት እንዴት ኃጢአት እሰራለሁ። ታማኝነት ይሄ ነው። አያችሁ፣ በቤቴ እዘዝበት፣ ናዝበት፣ ሁሉንም መብት ሰጥቻለሁ ብሎ አምኖ አስቀመጠው። እሱም በታማኝነት ወጣ። ነገር ግን በውሸት ደግሞ ታሰረ። ንጹሕ ነበረ፣ እሷ ባለመብት ናት። አጮሃ ምን ብላ ሰውየውን አሳምና ንጹሕ የነበረው ዮሴፍ እስር ቤት ገባ። ንጹሕ ብትሆኑም እንዲህ አይነት ሊገጥማችሁ ይችላል። ሕይወት እንዲያ ናት። በመጨረሻ ግን ንጽሕናው እውነተኛነቱ ወጣና የግብፅ መሪ ሆነ። ትላንትና ከጲጥፋራ ቤት ነበር መሪነቱ፣ ቀጥሎ እስር ቤት፣ ቀጥሎ ደግሞ የግብፅ መሪ፣ ከዋናው ከንጉሱ ቀጥሎ የንጉሱ እንደራሴ ሆኖ ግብፅን እንዲመራ ተደረገ። አያችሁ፣ ያ እምነቱ ነው እንደዛ የረዳው። እንዴት ታላቅ ክፉ ነገር እሰራለሁኝ፣ እንዴት በእግዚአብሔር ፊትስ ኃጢአት አደርጋለሁ። እንዲህ እንበል ወገኖች፣ እግዚአብሔር የትም ቦታ ያይናል፣ የትም ቦታ ይመለከተናል። እኛ ውስጣችንም ውጫችንም እንደታጠበ ልብስ የተሰጣ ነው ለፈጣሪ እና ይህንን አስበን እንደዛ እናድርግ። ስለዚህ እንደ ሕፃናት መመለስ ማለት ኃጢአታችሁን፣ በደላችሁን ተናዘዙ፣ ንስሐ ግቡ እና ታጠቡ፣ ጽዱ። ዛሬ እንደተወለዱ ሕፃናት ሆኑ። አስተሳሰባችሁ፣ አመለካከታችሁ ደግ፣ በጎ፣ ቅን። ሕፃናትን እኮ እንደዋቸው ጠላት አላቸው እንዴ? ለሕፃናት ካገኙት ጋር ሁሉ የሚጫወቱ ካገኙት ሁሉ የሚስቁ ብቻ መልመድ ብቻ ነው የሚፈልጉ። መልመድ አለማምዷቸው እንጂ ከማንም ጋር እንኳን ከውሻው ጋር ብትተዋቸው ይጫወታሉ። እነሱ እሳትም ጋር ብታስጠጓቸው ይጠጋሉ። ምንም ነገር እንትን የሚሉት ነገር የለም። ይሄ ክፉ ነው ይሄ በጎ ነው የሚሉት የላቸውም። እንደዛ ነው የሚመለሱ። ስለዚህ ንስሐ የሚያስፈልገው ለሕፃናት እንድንሆን ንስሐ ምንድን ነው? እስቲ ንስሐ ምንድን ነው? እስቲ መልሱልኝ። አሁን እስካሁን ተመራችኋል። በእውነት ይሄ ትምህርት ቤት ስንት ዓመት ሆነው ከተከፈተ? ስንት ዘመኑ ነው? አቤት ወደ 60 ዓመት ነው አይደለ? እንግዲህ ከዚያ እስከዚህ ድረስ ብዙ ተማሪዎች አፍርቷል። ብዙ የቤተ ክርስቲያን ልጆች ተክተዋል። ስለዚህ ስለ ንስሐ መቼም እናንተ እንግዳ አይደላችሁም። ንስሐ ማለት ምን ማለት ነው? አቤት ንስሐ ማለት ሌላስ ጥሩ ነው። ንስሐ ተጸጸተ፣ ተመለሰ፣ ይቅር አለ፣ ይቅርታ ጠየቀ፣ ወይም ደግሞ ወሰነ ማለት ነው። ንስሐ ማለት መወሰን። በቃ ወደ መምህረ ንስሐው ሲሄድ ይህን ኃጢአቴን መናዘዝ አለብኝ ብሎ ወስኖ ነው የሚሄድ አይደል እንዴ? አዎ፣ ከባድ ነው ለሱ ለመናገር፣ በጣም አስፈሪ ነው፣ ይጨንቃል፣ ያሳፍራል አይደለም? አዎ፣ ያስጨናቂውን ነገር ይሄ ምንም ይሁን ምን
ለንስሐ አባቴ እነግረዋለሁ ብሎ ሲሄድ ምን አድርጓል ማለት ነው? ወስኗል ማለት ነው። ቆርጧል ማለት ነው። እና ንስሐ ማለት መወሰን ማለት ነው። እንወስን ሁላችንንም። ኃጢአት ይጎዳናል። ኃጢአት ከእግዚአብሔር ይለያል። የዘላለም ሕይወትንም ያሳጣል። በዚህ ዓለም ብቻ አይደለም የሚገለን ኃጢአት። ክፋቱ በወዲህ ዓለም መግደሉ ነው። ከእግዚአብሔር ጋር ያጣላል። ከእግዚአብሔር ጋር ጠበኛ ያደርጋል። የሥጋን መንገድ የሚከተሉ ከእግዚአብሔር ጋር ጠበኛዎች ናቸው። በእግዚአብሔር ሕግም ሊመሩ አይችሉም። በሥጋ ሕግ የሚመሩ ሰዎች መጨረሻቸው ሞት ነው። አይገርማችሁ? መጨረሻቸው ሞት። በሥጋ እንዳይመስላችሁ። በሥጋማ ማንም ይሞታል፣ በነፍስ ይሞታሉ። ተመልከቱት፣ ይሄ ነው። ስለዚህ ኃጢአት ከእግዚአብሔር ጋር ይለያል። የዘላለም ሕይወትን ያሳጣል። መንፈሳዊ ሕይወትንም ያጨልማል። ኃጢአት መንፈሳዊ ሕይወት ብዙ ሰው ልቡናው የታወረ ነው። አይነ ሥጋው ይምሰላችሁ። ማኅቶቱ ለሥጋከ ዓይንከ ውእቱ ይላል ቅዱስ ማቴዎስ በምዕራፍ 6 ወደ ቁጥር 13 አካባቢ የሰውነትህ መብራቱ ምንድን ነው የሚለው? ዓይንህ ነው። እምከመ ዓይንከ ብሩህ ወስፉ ውእቱ ኩሉ ሥጋከ ብሩህ አይከውን። ዓይንህ የሚያይ ከሆነ መላው ሰውነቱ ሁሉ ብርሃን ይሆናል አለ። ዓይናችን ካለ ሁሉንም እናያለን አይደለ እንዴ? ግራ ቀኛችን እናያለን፣ ዙሪያ ገባችን እናያለን፣ ብዙ ነገር እንመለከታለን። ዓይናችን ሲታወርስ ራሳችን እንኳን አናየም። አያችሁ? እጃችን አናየው፣ እግራችንን አናየው። የሚቀርበውን ማዕድ እንኳ እጅና አፍ ለማገናኘት ያቅተናል። ዓይንህ ብሩህ ከሆነ መላው ሰውነትህ ብሩህ ይሆናል። በዓይን የተመሰለው ምንድን ነው ብትሉ አእምሯችን ነው። አእምሯችን ብሩህ ሲሆን መላው ነገር ሁሉ ብሩህ ይሆናል። ቅንነት ይኖራል፣ ደግነት ይኖራል፣ ለሰው ማዘን ይኖራል። አብረን እናድጋለን፣ አብረን እንለወጣለን፣ አብረን እንበላለን፣ እንጠጣለን፣ እንደጋገፋለን፣ እንረዳዳለን። ልክ እንደ ዓይናችሁ ውሰዱት አእምሯችሁን። አእምሮ ሲጨልም ሲታወር ደግሞ ግለኝነት ይበዛል፣ ዘረኝነት ይበዛል፣ መገዳደል ይበዛል፣ ጉቦኝነት ይበዛል፣ ፍትህ ይጎላል፣ ዳኛ ይጠፋል። ዓለም ትጨልማለች። አትጨልምም እንዴ? ትጨልማለች። የሰው አእምሮ ስለታወረ እኮ ነው ዓለም የጨለመችው። ብታዩት ዓለም በጦርነት የሚተረማመስ፣ ሕፃናት የሚያልቁ፣ ደም የሚፈስ እንደ ጎርፍ። በእውነት አንሶን ነው? ዓለም ጠቦን ነው? እግዚአብሔርስ በረከቱ ጎሎብን ነው? እንኳን በልተን ረግጠን እንጨርሷለን ያለውን የዓለም በረከት። እግዚአብሔር ክብር ምስጋና ይግባው። ምን ያልሰጠን ነገር አለ? መሬት ሁሉንም ነገር፣ ወርቅ ብትል፣ አልማዝ ብትል፣ የከበረ ድንጋይ ብትል፣ ነዳጁን ብትል፣ አትክልቱን ፍራፍሬውን ብትል፣ ምኑን ብትል፣ ጥጡን ብትል፣ ልብሱን፣ አልማዙ፣ ይህን ሁሉ የምትሰጠን መሬት ናት። ግን ጸባይ የት ይገኝ? ሰዎቹ አእምሯቸው ተጨፈነ፣ ታወረ፣ ሞተ። ስለዚህ ዓይነ ሕሊናህ ሲታወር በጣም ክፉ ነገር ነው። ዓይነ ሕሊናው የታወረ ባል ትዳር የለውም። ዓይነ ሕሊናው የታወረች ሴት ትዳር የላትም። ዓይነ ሕሊናው የታወረ ወጣት ጓደኛ የለውም። ተጠራጣሪ ነው፣ ራስ ወዳድ ነው፣ ሁሉንም ለእኔ ይላል፣ ስልጣን ፈላጊ ነው፣ አሳዳጅ ሰው ያስከፋዋል፣ ሁለት ሶስት ሰው ያስጠላዋል። ይሄ መታወር አይደል እንዴ? ሰው ምጠላ ከሆነ ጎረቤትህን ምጠላ ከሆነ ሰው ካስፈራህ ለእኔ ብቻ ካል ጤንነት ነው? ጤንነት እኮ አይደለም፣ መታመም እኮ ነው። እና ከአእምሮ በሽታ የማረን አምላካችንን አእምሯችን ጤነኛ ያርገው ፈጣሪ። ሕሊናችንን ልቡናችንን ንጹሕ ያድርገው። ያ ሲሆን ነው በጋራ ሁሉንም ነገር ሰርተን ማደግ የምንለወጠው። እና ስለዚህ ንስሐ ማለት መወሰን መቁረጥ ነው። ሰው ንስሐ ሲገባ መጀመሪያ ንስሐውን ለማን ይንገር ቢባል ለእግዚአብሔር ይንገር። መጀመሪያ ለእግዚአብሔር። በመዝሙር 50 ላይ ተሳሃለኒ እግዚኦ በከመ እበየ ሳህልከ፣ እንደ ይቅርታ መጠን አቤቱ ምን በለኝ አለ፣ ይቅር በለኝ። ይቅር ይበለን ሁላችንንም። ይሄ ነው እንዲህ ለን ነው የምንጾመው ዛሬ። ይቅርታ ለማግኘት ነው ከፈጣሪ። እግዚአብሔር ይቅር ካለ እግዚአብሔር ያከበረውን ማን ያጓርደዋል? እግዚአብሔር ከፍ ያደርገውን ማን ዝቅ ያደርገዋል? እሱ ያጸደቀውን ማን ይኮንነዋል? እሱ ይቅር ካለ ማን ነው ይቅር ማይለን? ዓለም ይቅር ባይለን እሱ ይቅር ይበለን አይደለ እንዴ? ዓለም ይቅር አይበለን፣ ይተወን። አትናቴዎስ ምን አለ መሰላችሁ? አትናቴዎስ ሰው ሁሉ ዓለም ጠላህ አሉት። እኔም ጠልቼዋለሁ አለ። አይገርማችሁ? ዓለም ሁሉ ጠላህ ነው ያሉት እሱን። ወይ ጉዲ! እውነት ነው። እኔ ገሌም ጠልተውኛል አይደለም ያለ። እኔ ገሌም አይወዱኝም፣ እገሊትም አትወደኝም፣ እገሌም አይወደኝም አይደለም ያለ። ንጉሡ አይወደኝም አይደለም ያለ። እኔም ጠልቼዋለሁ ነው ያለ። በቃ ምን ያደርግልኛል? እውነት ነው። እንዲህ ነው የቆረጠ ልቡና። አያችሁ? ሲቆርጥ ልቡና እንዲህ ነው። ዓለም ጠልቶሃል፣ አረ ዓለም ተጸይፏል፣ እንደው በዓይንህ አፈር ብሎሃል ሲሉት እኔም ትቼዋለሁኝ፣ መጠላላቴ ጋራ ነው አለ። ተመልከቱ። ስለዚህ ተሳሃለኒ እግዚኦ እሱ ይቅር ካለን ምን ችግር አለ?
እንደ ይቅርታህ መጠን ነው ያለው። ምክንያቱም ይቅርታው ዓለምን የሚያዳርስ ለኔ የሚገባኝን ያህል ማለት እኮ ነው። ለኔ ይቅር ባልባት ለኔ የሚገባኝ በከመ እበየ ሳህልከ እንደ ይቅርታ መጠን ይቅር በለኝ። ስለዚህ አንድ ተነሳሂ መጀመሪያ ምን ማለት አለበት? እግዚአብሔርን ይቅርታ መጠየቅ አለ። ምክንያቱም ቀድሞ ማን ስለሚያውቀው የሰራነውን ሁሉ ማን ስለሚያውቀው የሚያውቀው ነው ይቅር ማለት ያለብን፣ ይቅርታ መጠየቅ አለብን። ተሳሃለኒ እግዚኦ በከመ እበየ ሳህልከ ወበከመ ምሕረት ምሕረትከ ደምስስ ኃጢአቴ እንደ ይቅርታ እንደ ቸርነትህም ብዛት ኃጢአት መተላለፌን ምን በለው ደምስልኝ። ህጽበኒ ወአንጽሐኒ እምኃጢአትየ ከኃጢአቴም እጠበኝ። ወማበሳየኒ ከበደሌም በደል የሚባለው የገዘፈው ኃጢአት የሚባለው የዕለት የዕለቱ ነው ይላሉ አባቶች ሲተነትኑ። አበሳ ጌጋይ የሚባለው የዘገየው የገዘፈው የቆየው ኃጢአት ዕለት ዕለት የምንሰራው ስንዋሽ፣ ስናማ፣ ስንሰርቅ በቀን የምንሰራቸው ወንጀሎች ናቸው ብለው ይናገራሉ አባቶች። ግን ሁሉም ያው ነው። የዕለቱም የዘገየውም ይቅርታ ያስፈልገዋል አይደል እንዴ? ህጽበኒ ወአንጽሐኒ እምኃጢአትየ እጠበኝ፣ አንጻይ፣ ደምስልኝ፣ ይቅር በለኝ ብለን ማንን እንጠይቅ? እግዚአብሔርን። ይሄ ነው መጀመሪያ የሚባለው። ይሄ ነው መጀመሪያ እግዚአብሔርን ይቅርታ። እግዚአብሔር ይቅር ማለት ችሎታ አለው። ኃጢአትን የመደምሰስ ችሎታ አለው። የማጠብ የማንጻት የማጽዳት ችሎታ አለው። እንዲህ ሲያጥበን ሲያጸዳን ምን እንሆናለን? ዛሬ እንደተወለዱ ሕፃናት እንሆናለን። ይሄ ነው እንግዲህ ንስሐ የሚባለው ይሄ ነው። ንስሐ የምንለው ይሄ ነው። እስመ ለሊየ አምር ጌጋዬ እንዲህ ብዬ የምጠይቅህ እኔ በደሌን ስለማውቀው ነው፣ የሰራሁትን ስራ ስለማውቀው ነው። ኃጢአትን ማመን ነው። ራስን መክሰስ፣ ራስን መውቀስ፣ ኃጢአትን በካህኑ ፊት ማፍሰስ ነው ይላል ኪዳነ ወልድ ነስሐን ሲተረጉሙት እንደዚያ ነው የሚሉት። ራስን መክሰስ፣ ራስን መውቀስ፣ ኃጢአትን በካህኑ ፊት አንድም ሳያስቀሩ ማፍሰስ ነው፣ መዘርገፍ ነው። ንስሐ ማለት ያ ነው የሚሉት። ከኃጢአት ተከፍሎ አይቀርም። አታስቀሩት። ምን ሊያደርግላችሁ? በሽታ እኮ ነው ለነፍሳችሁ ለስጋችሁ በሽታ። በስጋም ያስቀስፋል፣ በነፍስም ገሃነመ እሳት ያወርዳል። ኃጢአት ይቅርታ የለውም። ለምን ብለን ነው ከእሱ ጋር የምንኖረው? ጥቅሙ ምንድን ነው ካላችሁ፣ መጀመሪያ ራሳችሁ ከመታወክ ትድናላችሁ። ኃጢአት ሰርታችሁ እኮ ስንት ቀን ነው ስንብሰለሰል ምንኖር? እሱን ተሸክም እንዲህ አድርጌ ይህንን ፈጽሜ ንስሐ አልገባሁ ሰው ቢያውቅብኝስ እያልን ስንት ቀን ነው የምንጨነቅ? አስጨንቋችሁ አያውቅም? በደላችሁ ሌሊት አይመጣባችሁም? አይመላለስባችሁም በአእምሯችሁ ውስጥ? እስቲ ወንጀል ሰርታችሁ እንደው ስትመጡ እንደው አዳራችሁ ውሏችሁ ትጨነቃላችሁ። ይመጣባችኋል፣ ድቅን ይልባችኋል፣ ይረብሻችኋል፣ ያውካችኋል የሰራችሁት ወንጀል። ሄዳችሁ ስትናዘዙት ግን ሸክማችሁ ይቀላችኋል አይደል? ሸክምን የሚያቀል አምላክ ክብር ምስጋና ይግባው። የከበደው ወደ እኔ ይምጣ ነው ያለ። እረፍት እሰጠዋለሁ። እግዚአብሔር እንደዛ ሊያሳርፈን ነው የሚፈልገን። ሸክሙ እንዳይከብደን ይፈልጋል። ሊያሽቀነጠረልን ሊጥለን ይችላል። ስለዚህ እኛ ንስሐ ስንገባ መጀመሪያ ከእግዚአብሔር ጋር እንታረቃለን አይደል? ከፈጣሪ መታረቅን የሚያህል ነገር አለ። ኋላ ደግሞ ከራሳችን እንታረቃለን። ያ የሚያጎከን የሚያስጨንቀን ሰላም የሚነሳን ነገር ይለቀናል። ለምን? በንስሐ አጥበነዋልና ማለት ነው። ሌላው ከማህበረሰቡ ጋር እንስማማለን። ሰው ንስሐ ገብቶ የሚቅም የነበረ የሚጠጣ የነበረ ያንን ሲያቆም ሰካራም፣ ይሄ ቃሚ ይባል የነበረው አሁንማ እንዴት ያለ መልካም ሰው ሆኗል ብሎ ሰው ሁሉ ስለሱ መልካምነት ስለሱ በጎነት ሲያወራለት ታሪኩ አልተቀየረም፣ ስሙ አልተለወጠም። ከማህበረሰብ ጋር ያለው ግንኙነትም እየዳበረ ይሄዳል። አያችሁ፣ ንስሐ ውጤቱ ጥቅሙ ይሄ ነው። መጀመሪያ የእናንተ ልቡና ይታከማል፣ ቀጥሎ የማህበረሰቡ ልቡና ይታከማል። በእናንተ ሲረበሽ የነበረ ቤተሰብ፣ በእናንተ ሲታወክ የነበረ ጎረቤት፣ መስሪያ ቤት ሁሉ መጠጣቱን ሲተው፣ ማጤሱን ሲተው፣ ገንዘብ ማባከኑን ሲተው አይጠቀምም። ንስሐ ጥቅሙ ይሄ ነው። ቆጥረን አንጨርሰውም የንስሐን ጥቅም። አዳም በደለ፣ ከገነት ተባረረ፣ ንስሐ ገባ፣ ይቅርታ አገኘ አይደለ? ሕግ እግዚአብሔር ጣሰ፣ ወደ ክብሩ አልተመለሰም። ከመላእክት ጋር አልታረቀም። አልታረቀም። ከእግዚአብሔር ጋር አልታረቀም። በቃ እፎይ አለ። ግን 5500 ዘመን ኑሮ ነበር የኖረው። ይኸውላችሁ ኃጢአት ያደረሰበትን እንደዚህ እናስበው። እንዲህ ነው የሚበድለን፣ እንዲህ ነው የሚጎዳን። አገራችንንም የሚጎዳት ኃጢአት ነው። ቤተ ክርስቲያናችንን የሚጎዳት ኃጢአት ነው። እንክርዳድ ነው መስለን ገብተን ደግሞ የሚገርማችሁ ክፋቱ የኃጢአት ክፋቱ በመልካም ነገር ተሸፍኖ የምንሰራው ኃጢአት ነው። በመልካም ነገር የሰንበት ተማሪ ሁነን ቄስ ሁነን ዲያቆን ሁነን ጳጳስ ሁነን የምንሰራው ወንጀል ስሬት የሌለው እገሌ እኮ ካህን ነው እየተባለ ግን የምንሰራው ወንጀል ቤተ ክርስቲያንን የሚጎዳት፣ ቤተ ክርስቲያንን የሚበድላት፣ ሀገር የሚበድል መልካም መስለን
መልካም መሪ መስለን፣ መልካም አስተዳዳሪ መስለን፣ መልካም ካህን መስለን፣ መልካም ዲያቆን መስለን፣ መልካም የሰንበት ተማሪ መስለን ሰንበት ትምህርት ቤቱ እንዲጎዳ፣ እንዲበደል፣ ቤተ ክርስቲያን እንድትጎዳ፣ እንድትፈርስ የምናደርግ እሱ ነው ክፉ። እሱ ኃጢአት። አይታችሁታል? እስቲ ያስቡት። ይሁዳ ከ12 ደቀ መዛሙርት ጋር ነበር አይደለም? ግን የት ሄዶ ይመክር ነበር? ገንዘብ ፍለጋ ሄዶ ከአይሁድ ጋር ይመክር ነበር፣ ከጠላቶቹ ጋር። አያችሁ፣ ከ12 ጋር ነው። ሙት እስከ ማስነሳት የደረሰ ሰው እኮ ነው የተሰጠው ስልጣን። ምንም የጎደለበት ነገር የለም። ሌላውን ጥቃቅን ጉባጣ ማቅናት አይደለም፣ ሙት ማስነሳት። ልክ የሐዋርያት ስልጣን እሱ ጋር ነበረ። ግን ትንሽ ጊዜያዊ ጥቅማት አሉት። ሄዶ ከዛ አብሬ አለሁ እያለ እየዋሸ እዚያ ይውል ነበር። ይህ አይጎዳም? ይህንን እንተው። እንዲህ አይነት ባህሪ አይጠቅመንም፣ በነፍስ በሥጋም አይጠቅምም። እና እስመለሊያ አምር ጌጋዬ ወኃጢአቴ እኔ ቅድሜ የውቱ ቅድሜ በደሌን እኔ አውቀዋለሁኝ። ለከለባይት ተካበስኩ አንተን ብቻ በደልሁኝ። ኃጢአት ስንሰራ ሰው ብንበድል እንኳን ምንበድለው ማን ነው? ቀድመን እግዚአብሔርን ነው። ወደ ቤትህን ከበደል ወንድምህን ከበደል፣ ምክንያቱም እኛም በሙሉ የእግዚአብሔር ሀብቶች ነን። ከኛ ሀብት ብራችንን ቢወስድብን ማንን ነው የበደለ? ከኪሴ ብሬን ቢወስድብኝ ማን ነው ተበዳዩ? እኔ አይደለሁም? ብሬ ሄደብኝ ሰው አይደለሁም? ወንድሙን ከበደለ ሰው የእግዚአብሔር ንብረት ነው። የሰው ንብረት የእግዚአብሔር ንብረት ነው እና ንብረቱን እየወሰድንበት ነው ማለት ነው። የእግዚአብሔርን እየጎዳንበት ነው ማለት ነው። ስለዚህ እስመ ለከለባይት ተካበስኩ ወኩየኒ በቅድሜከ ገበርኩ ነው ያላያችሁ። አንተን በደል በፊትም ክፉ ነገር አደረግኩ። እንዲህ ብለን ነው ማመን ያለብን። በቃ ይሄን አድርጃለሁ፣ በደሌን አውቃለሁኝ፣ ክፉ ሰርቻለሁኝ፣ አስቀይሜያለሁ፣ አንተን በድያለሁ። ስለዚህ ይቅር በለኝ፣ እጠበኝ፣ ኃጢአቴን እንደምስልኝ እጠበኝ፣ አንጻይ ብለን ስንል ወደ ሕፃንነት የሚቀይረን ይሄ ነው። ለዚህ ነው ዛሬ እንደተወለዱ ሕፃናት ሆኑ ያልኋችሁ። ለዚህ ነው ማጠብ ማለት መጽዳት ከርኩሰት። እስመ ይጸዋዕነ እግዚአብሔር ለርኩስ ዘእንበለ ለቅድሳት። እግዚአብሔር የጠራን ለቅድሳት ነው እንጂ ለርኩሰት አይደለም። ተሰሎንቄ ምዕራፍ 4 ላይ አንቡት። እግዚአብሔር የጠራን ለምንድን ነው? እናንተን ወደዚህ የጠራችሁ ለክብር ነው፣ ለቅድስና ነው፣ ለንጽህና ነው፣ ለእምነት ነው፣ ለትዕግስት፣ ለፍቅር ነው። እንዲያ እንድትሆን ታጋሾች እንድትሆኑ፣ እንድትቀደሱ፣ እንድትባረኩ፣ በመንፈሳዊ ሕይወት እንድታድጉ፣ ቤተ ክርስቲያናችሁን እንድትመሩ፣ ጠበቃ ዋስ እንድትሆኑ ነው የመራችሁን። ያን ማንሆን ከሆነ ለምን እንመጣለን? እኛ ማንቀደስ የረከሰ ሕይወት ካለን በውስጣችንን በአስተሳሰባችን ከረከስነ፣ በስራችን ከረከስነ፣ በምኞታችን ከረከስነ፣ የምንመኘው የረከሰ ነገር ከሆነ ለቅድሳት ነው የጠራኋችሁ ነው እኮ ያለ። የእኔ ትእዛዜም ፈቃዴም ልትቀደሱ ነው፣ መቀደሳችሁ ነው ይላል። መቀደስ ማለት ምን ማለት? ቀደሰ፣ አነጻ፣ አከበረ፣ ለየ፣ ከፍ ከፍ አደረገ፣ አጠራ ማለት ነው። ቅዱስ ማለት የጠራ ከዓለም የጠራ ማለት ነው። የተለየ የከበረ እንድንቀደስ ነው የተጠራ ነው ወገኖች። ርኩሰታችን እንድናስወግድ ነው እና ጥሪያችን ሊገባን ይገባል። ተሰሎንቄን አነቡት። እስመ ይጸዋዕነ እግዚአብሔር ለርኩስ ዘእንበለ ለቅድሳት። ለርኩሰት አይደለም። መስረቅ ርኩሰት ነው። መጠጣት መስከረ ርኩሰት ነው። የሰው ገንዘብ መብላት መርከስ ነው። ዝሙት ብቻ አይደለም ሰው የሚያረክሰው፣ ፍትሕ ማጓደል ርኩስነት ነው፣ መርከስ ነው። ፍትሕ ይሰጣል ተብሎ የተቀመጠ ዳኛ ፍትሕ ከገለበጠ ከዚህ በላይ ርኩሰት አለ እንዴ? ደሞዝ የሚሰጠው ዳኛ ጉቦ ከበላ ከዚህ በላይ ርኩሰት አለ እንዴ? ጓደኛ ነው ብሎ ጓደኛውን የሚያማ ሰው ሲያገኘው ሞት ሁሉ ይሄን አድርግልኝ የሚል ሰው ካማው አልረከሰም? ይሄ ሰው ከተጠራጠረው አልረከሰም? እንዲህ እኮ ነው መርከስ ማለት፣ ሌላ ብዙ ነገር አይደለም። ይሄ ነው የሚያረክሰን እና መጀመሪያ ኃጢአታችን ለማን እንንገር? ለማን እንንገር? መዝሙር 50 ላይ ሰጥቻችኋለሁ፣ እሱን ታነቡታላችሁ። ይሄን መጀመሪያ ለእግዚአብሔር እንንገር። ለእግዚአብሔር ልንነግረው ይገባናል። እኔ ድውይ ነኝ አንተ ፈውሰኝ ልንገባላል። ድውይ ማለት የኃጢአት በሽተኛ ማለት ነው። ድውይ እስመ ድውይ አነ ይላል በመዝሙር 6 ላይ። እግዚኦ በመዓትከ ይትቅሰፈኒ፣ አቤቱ በመዓትህ አትቅሰፈኝ አለ። ወበመቅሰፍትከ ይትገሥጸኒ፣ በመቅሰፍትህም አትቅጣኝ። ተሳሃለኒ እስመ ድውይ አነ፣ እኔ ድውይ ነኝና ይቅር በለኝ። የሚገርም እኮ ነው። የኃጢአት ድውይ ነኝ፣ በሽታ። ድውይ ማለት ጤና የሌለው ማለት አይደል? እጅግር የሌለው እንደዚያ ድውይ ይባላል። ስለዚህ በምግባር በሃይማኖት ድውይ ነኝና በቃ ምግባር የለኝ ሲጠየቅ ምንም የሰራሁት ምግባር የለም። ሃይማኖቴ ሞጣ ገባ ነው።
ስለዚህ ቋሚ የሆነ ሃይማኖት የለኝም፣ ቋሚ የሆነ ስነ ምግባር የለኝም፣ ጾምም የለኝም፣ ጸሎትም የለኝም። ምክንያት እየፈጠሩኝ አልጾምም፣ ምክንያት እየፈጠሩኝ አልጸልይም። ሰበቤ ብዙ ነው። ፍቅርም የለኝም፣ ሰውንም ከልብ አልወድም። ለምሳሌ ነው፣ ግብዝነት ነው። ልክ እንደ ጸሐፍት ፈሪሳውያን ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን ኩሎ ዘይቤልክሙ ግበሩ ወዘምሃሩክሙ ቅሙ ወዘከመ ምግባረ ሙሴ ትግበሩ ይላል በማቴዎስ 23 ላይ። በሙሴ ወንበር ተሾመዋሉላችሁ እነማን? ጸሐፍትና ፈሪሳውያን። ኩሎ ዘይቤልክሙ ግበሩ ያሏችሁን አድርጉ፣ ወዘምሃሩክሙ ቀቡ ያስተማሯችሁን ጠብቁ፣ ወዘከመ ምግባረ ሙሴ ትግበሩ እንደ ስራቸው ግን አትስሩ። እስመ እሙንቱ ዘይምህሩ ለሰብ ይገብሩ ለሰው የሚያስተምሩትን እነሱ ምን አይሉትምና አይሰሩትምና። አያችሁ፣ ትምህርት ለመስራት ነው። ካልሰራ ነው ከንቱ ነው። ትምህርቱ ጥሩ ነው፣ ይንገሯችሁ፣ ተማሩት፣ ግን ስራቸውን እንዳትከተሉት። ለሰው የሚያስተምሩትን እነሱ አይሰሩትምና ድብቅ ይሏችኋል። ኃጢአት ይሄ ነው። ሲታዩ እነሱ ፈሪሳውያን ናቸው፣ ምሁራነ ኦሪት ናቸው፣ እውቀት አላቸው። መጻሕፍተ ሙሴ፣ መጻሕፍተ ነቢያትን፣ መሳፍንቱን፣ ነገሥቱን ያውቁታል፣ ይጠቅሱታል። ዳዊቱን፣ ሰሎሞኑን ይናገሩታል፣ ያመሰጥሩታል። ግን ተግባሩ ላይ የለም። የሰው የሚያስተምሩትን እነሱ አይሰሩትም። ድብቅ ኃጢአተኞች፣ ወንጀለኞች ናቸው። እንዲህ ያለው ነው ክፉ። በሀገርም ላይ በቤተ ክርስቲያን በማህበረሰብ ላይም እንዲህ አይነት የፈሪሳውያን ጸባይ ያለው ራሳቸውን የሚያጸድቁና ሌላውን የሚኮንኑ ጌታን መለወተ ንሕነሳ ይመርናከ ከመጋኔን ብከ ከመሳምራዊ አንተ ወጋኔን ብከ። ዛሬ ብቻ ተረዳን አንተ ሳምራዊ እንደሆነና ጋኔን እንዳደረብህ ብለው እነሱ ንጹሕ ሆነው ክርስቶስን ሳምራዊ ነህ አሉት። እንዲህ እኮ ነው እኛ ሌላውን መኮነን፣ እኛም ራሳችን ማጽደቅ እኮ ነው የፈሪሳውያን ሕይወት ያለን። ስለዚህ እኔ ድውይ ነኝ ብለን መጀመሪያ ለእግዚአብሔር ጸሎት ልናቀርብ ይገባል። ያ ንስሐ ነው። ቀጥለን ደግሞ ለመምህረ ንስሐ ነው። በቆሮንቶስ ምዕራፍ 4 ላይ እኛ የምስጢራችሁ ምንድነን ነው የሚለው? መጋቢዎች ወይም ጠባቂዎች ነን ይላል ቅዱስ ጳውሎስ። ካህናት የእናንተ ምስጢር ጠባቂዎች ወይም ደግሞ ምስጢር አስፈጻሚዎች ናቸው። እየሰማችሁ ነው መላችሁን። ስለዚህ ቆሮንቶስ ምዕራፍ 4 ከቁጥር 1 ጀምራችኋል። ካህናቱ ያ ስልጣን የተሰጣ እናንተን ለመናዘዝ፣ እናንተን በንስሐ ለመቅጣት፣ እናንተ ሄዳችሁ ኃጢአታችሁን ለመናገር የእናንተ ምስጢር ምንድን ናቸው? ግምጃ ቤቶች ናቸው። እነሱ የእናንተን ምስጢር የመጠበቅ አደራ የመወጣት ግዴታ አለባቸው እነሱ። ስለዚህ የእግዚአብሔር ምስጢር ጠባቂዎች፣ የእናንተንም ምስጢር ጠባቂዎች፣ ምስጢርም አስፈጻሚዎች ናቸው። ንስሐ የሚፈጸመው ከሰባቱ ምስጢራት አንዱ ንስሐ አይደለ እንዴ? በማን ዘንድ ነው የሚፈጸመው ንስሐ? በካህኑ ነው የሚፈጸመው አይደል? ስለዚህ ለካህኑ ሄደን እነግረዋለን። ካህኑ ምን ያደርጋል? ድክመታችን ጉድለታችንን ዘርዝሮ ይነግረናል። እዚህ ላይ ድክመት አለ፣ እዚህ ላይ ጉድለት አለ ብለህ የምታሸንፍበትን ድል የምታደርግበትን መንገድ ደግሞ ያስተምርሃል ካህኑ። ቁጭ ብሎ ቆሞ ያስተምርሃል፣ ተቀምጦ ይመክርሃል ማለት ነው። ይሄ ጉድለትህ ነው፣ ይሄ ስህተትህ ነው፣ መሆን አልነበረበትም፣ በዚህ ንስሐ ግባ፣ በዚህ ስገድ፣ በዚህ ጸልይ፣ በዚህ ምጽዋት ስጥ፣ ከዚህ በኋላ ደግሞ ይህንን ኃጢአት እንዳትደግሞ ይልሃል። ከዚህ በኋላ ይህንን ኃጢአትህን አውጥተህ ስትነግረው እየሰቀጠጠህ ትነግረዋለህ። ከዚያ በኋላ ያንን ኃጢአት ላለመስራት ትወስናለህ። ደግሞ ዳግም ለአባቴ እንዲህ አደረግሁኝ ብዬ ሄጄ ልነግራቸው ነው ትላለህ። ትሰቀቃልና ዳግም ያንን ላለመስራት ትወስናለህ። መናዘዝህም ይጠቅምህ ለዚህ ነው። ስለዚህ ለምስጢር ግምጃ ቤት ለሆኑት ካህናት አንድም ሳታስቀር ሄደህ መንገር አለብህ ማለት ነው ንስሐ ማለት። ከዚያ በኋላ ደግሞ ወንድምህን በድልህ ከሆነ ደግሞ ወንድምህን ደግሞ ሄደህ ይቅርታ መጠየቅ አለብህ። ንስሐ ማለት ያ ነው። ለእግዚአብሔር ነግርሃል፣ ለካህኑ የሰራኸው ነግርሃል። ከዛ ደግሞ ወንድምህን በድለው ተቆጥተህ አስቀይመው ከሆነ አሳዝነው ከሆነ ገንዘቡን በልተህ ከሆነ ክፉ ነገር ተናግረው ከሆነ ምን ይላል? በማቴዎስ ምዕራፍ 5 ከቁጥር 23 አካባቢ መባ ልትሰጥ ወደ እግዚአብሔር ቤት ስትሄድ ከመሰዊያው አጠገብ ስትደርስ የተጣላህ ሰው እመወዘት ሀየሰከ ወእመወዘት ሀየስኮ የተጣላህ ወይም የተጣላኸው ሰው ቢኖር ይላል መባውን ከመሰዊያው ፊት ለፊት አስቀምጠህ ሄደህ ከወንድምህ ጋር ምን በል ይላል? ተዋቅሰህ ታረቅ። እሺ ንስሐ ማለት ይሄ ነው። ወንድሜ በድዬሃለሁ፣ ወንድሜ አስቀይሜሃለሁ፣ ያኔ ትክክል ሰው አልነበርሁም፣ ስናገርህ መሆን ያልነበረበት ነገር ነውና ማረኝ፣ ይቅር በለኝ ብሎ ጾማችንን ስንጾም ያ ነው። አሁን ስንቶቻችን ታርቀናል? ስንቶቻችንን ይቅርታ ጠይቀን የመጣን? ስንቶቻችንን ከሰው ጋር ተጋጭተን ያለን? አሁን ጭን በውስጣችን የለም? ስውር ኃጢአት፣ ድብቅ ኃጢአት በልቡናችን ውስጥ የተቀበረ ስንት ኃጢአት አለ መሰላችሁ?
የተቀበረ ያላወጣ ነው፣ ያላጋለጥ ነው፣ ያልተናዘዝ ነው። ነገር ግን እንደዚያ ነው ይላል መጽሐፍ ቅዱስ። ወንድምህን ከበደለው መባ ልትሰጥ ሄደህ ከመሰዊያው ፊት ለፊት አስቀምጠው ተመለስ ነው ያለ። ከነ ኃጢአትህ ከነ ርኩሰትህ ከነ ክፋትህ እግዚአብሔር አይቀበልህም። ሄደህ ታረቅ። ጸሎትም ስትጸልይ እንደዚህ ነው። አሁን የጸሎት ሰዓት ነው፣ እየጸለይ ነው። ዳዊትን ጸልያ ነው፣ ውዳሴ ማርያምን ጸልያ። አብዛኛውን እንቅልፍ የሚተኛ የለም እውነቱን። ነገር ግን ይህንን አስበነዋል። ይህንን አስበን ይቅር ካላልነ ጸሎታችን እግዚአብሔር ፊት እንደማይደርስ ገብቶናል። ምን ይላል መሰላችሁ? ምሳሌ የደግ ሰው ስጦታው አለ፣ የደግ ሰው ስጦታው ከደመና ይደርሳል አለ። የማን ሰው? የደግ ሰው። የትሑታን ጸሎት ከደመና ያልፋል፣ ከእግዚአብሔር ዘንድ ይደርሳል፣ ከእግዚአብሔር ሳይደርስም አይመለስም። የትሑታኑ ጸሎት ትሑታን ሆነን ንጹሐን ሆነን ቅድም የነገርኋችሁ ነው። ይህን ያህል እየጮኸነ እኔ ያህል ምህላ እያደረስነ እንዴት እግዚአብሔር ዝም አለ? ልንጠይቅ ይገባናል። አያችሁ፣ የትሑታን ጸሎት ደመና ያልፋል ነው ያለ። ከእግዚአብሔር ይደርሳል፣ ከእግዚአብሔርም ሳይደርስ አይመለስም። እና ከደመና በታች እየቀረ እንደሆነ ምኑን እናውቃለን? ጸሎታችንን፣ ልመናችንን ድንገት አቅቶት እንደው መውጣት ወደ ኋላ እየጎተት ነው እንደሆነ በስነ ምግባራችን፣ በእምነታችን መቀዝቀዝ፣ በጥርጥራችን፣ በክፋታችን ልቡናችን ባለመጽዳቱ ባለመንጻቱ ምክንያት ይሄ ነው። ስለዚህ ብዙ ነበረ፣ ጊዜ የለንም። መጀመሪያ ለማን እንገር? ንስሐችንን። ቀጥለን ለማን እንገር? ለመምህረ ንስሐ። ቀጥለንስ ለጓደኛችን ለበደል ነው። ከዚያ በኋላ ደግሞ ለራሳችንም እንንገረው። ሰው ራሱ ኃጢአቱን ካላመነ መቼም ቢሆን አውጣ አይናገርም። ለዚህ ኃጢአተኛ ነኝ ብለን ማመን አለን። ብዙ ሰው ኃጢአቱን ለመሸፈን ራሱን ለማጽደቅ ልክ እንደ ፈሪሳውያን ቅድም እንደነገርኳችሁ ነው ያለው። እና ስለዚህ ይሄ ነው። እዚህ ላይ አንድ ማክልላችሁ፣ አንድ ሰው ሲናገር የሰማሁት ነው። ሁለት ጓደኛሞች ነበሩ አለ። ሬዲዮ ላይ ነው መሰለኝ የሰማሁት። እና ሁለት ጓደኛሞች በአንድ ላይ ይሄዳሉ። መንገድ እየሄዱ ሳሉ ተጋጩና በጥፊ መታው። አንዱ ጓደኛውን ማለት ነው መታውና ያው መንገዱን መሄድ ስለነበረባቸው አብረው ቀጠሉ። የዛን ጊዜ ያ ጓደኛው ያንን ጥፊ ጓደኛዬ በጥፊ መታኝ ብሎ አሸዋ ላይ መዘገበው። ምን ላይ መዘገበው? አሸዋ ላይ መዘገበው። ወንድሜ ያልሁት ጓደኛዬ ያልሁት በጥፊ መታኝ ብሎ አሸዋ ላይ መዝገቦት ሄደ። ሲሄዱ ከሞላ ወንዝ ደረሱ። ከዛ ከሞላ ወንዝ ሲደርሱ ያ በጥፊ የመታው ሰው ዋና ይችላል፣ ያ የተመታው አይችልም። በዚህን ጊዜ ያ በጥፊ የመታው ብድግ አድርጎ ተሸክሞ ወንድሙን እየዋኘ አሻገረው። ያንን ወስዶ በአለት ላይ ጻፈው። ቅድም በጥፊ ስመታ አሸዋ ላይ ጻፍኸው፣ አሁን ደግሞ ውሃውን ሳሻግርህ አለት ላይ ጻፍኸው ምንድን ነው ሲለው፣ በአሸዋ ላይ የጻፉት እንዲረሳ ነው፣ እንዲጠፋ ነው። አያችሁት? እንዲጠፋ ነው። ቂም ዘንጊዎች ልንሆን ይገባናል። ልንረሳው ይገባናል። ተበድለን ሊሆን ይችላል፣ ተቀይመን ሊሆን ይችላል። እና አሸዋ ላይ የጻፉትኝ እንዲጠፋ ብዬ ነው። አለት ላይ የጻፉት ውለታህ እንዳይረሳ ብዬ ነው። በዚህ ጭንቅ ሰዓት አንተ ባትኖር ውሃውን እሻገረው ነበር አለ። አንተ ሆነህ ተሸክመህ አሻገርህ። ስለዚህ ይሄ መረሳት ስለሌለበት ምን ላይ ይጻፍ አለ? አለት ላይ ይጻፍ። እንደዚህ አለት ላይ የሚጻፍ ስራ እንስራ ወገኖች። አሸዋ ላይ የሚጻፈውን እዚህ አሸዋ ላይ እየጻፍን እንተው። ብዙ ነገር ክፉን ነው ተሸክመን የምንጓዝ። ብዙ ታሪኮች ስታዩ ክፋቱን ነው። ስንት ልፍ በጎ ነገር አለ፣ ስንት ለዓለም የሚጠቅም ሰው ቢሰማው ሰው ቢያነበው ሊለወጥበት ሊቀየርበት ለጥቅም ሊያውለው የሚችለውን ደብቀን ሰውረን ክፉን አለት ላይ እንጽፋለን፣ በጎውን አሸዋ ላይ እንጽፋለን። ቤተ ክርስቲያን አሁን ለመሆኑ የምትወቀሰው የምትታማው እንዲህ ነበረች እንደዚያ ነበረች ምን አድርጋ ነው? ፊደል ቅርጽ አስተምራ ሰውን ከእውቀት ጋር አገናኝታ ብዙ የሚጠፉ ነገሮችን እንዳይጠፉ ጠብቃ ቆይታ ቀርሳ ቆይታ ስንት ስራ ሰርታ ይሁሉ ውለታዋ አይነገርላትም። እንዲሁ የትኛው ነው የሚናገርላት? ጴንጤው ነው? ሙስሊሙ ነው? መንግስት ነች ቤተ ክርስቲያን እንዲህ ውለታ አለላት ብሎ አንድ ቀን ስለ ቤተ ክርስቲያን ውለታ እንዲያው ብራና ፍቃ ቀለም በጥብጣ እንደዚህ አድርጋ አስተምራ የቀን ቆጠራ የፊደል አሃዝ ይህን ሁሉ ሌሎችን ቅርሶች የነገስታቱን ጋሻዎችን ሁሉ አስቀምጣ የምትገኝ ቤተ ክርስቲያን አይደለች? በየገዳማቱ ስትሄዱ እኮ የነገስታቱ ታሪክ ሁሉ እዚያ ታገኙታላችሁ። እና ይሄ ማን ነው? ስለዚህ መስክሮላት ማን ያውቃል? ማን ይናገርላታል? ትንሽ ነገር ተፈለግና እንዲህ አድርጋ ቤተ ክርስቲያኒቱ ከነገስታቱ ዘንድ ሂዳ ይሰርታ። በጣም ነው የሚያሳዝነው። እና
ይሄንን መጥፎውን ነገር ክፉውን ነገር አሸዋ ላይ ብንጽፈው መልካሙን ነገር የሚጠቅመንን አለት ላይ ብንጽፈው ትውልድ ወደፊቱ እንዲቀጥል ይሆናል እና ስለዚህ እንግዲህ እዚህ ላይ ላብቃ። ወኩኑ ከመ ለይዜ ተወልዱ ሕፃናት፣ ዛሬ እንደተወለዱ ሕፃናት ሁኑ። ምንን? ውሸትን፣ ቅናትን፣ ሐሜትን፣ መነቃቀፍን ይህንን ሁሉ አስወግዳችሁ ዛሬ እንደተወለዱ ሕፃናት ሁኑ። ተናጋሪ ወተትም ውደዱ። ወተቱ የእግዚአብሔር ቃል ነው። እሱን እንጠጣው፣ እንጋተው፣ በደንብ አድርገን በደንብ ስራችን ይግባ። በእውነቱ ይግባን፣ እንረዳው። ለጥቅስ ሳይሆን ለሕይወት እንጠቀምበት። ለነበረን ጊዜ ለነበረን ሰዓት ክብር ምስጋና ይግባው። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የቅድስተ ቅዱሳን የንጽሕተ ንጹሐን ድንግል ማርያም አማላጅነት፣ እናትነቷ፣ ቃል ኪዳኗን በእኛ ላይ ይደርብን። የቅዱሳን ረድኤታቸው ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።